ሰበር ዜና አቶ አረጋ ከበደ የአማራ ክልል ወጣቶች ወደ ትግል እንዲገቡ በይፋ ጥሪ ያቀረቡ። የአማራ ክልሉ ፕሬዝዳንት አረጋ ከበደ ወጣቶች አመራሮቹን ሄዳችሁ ታገሏቸው ሲሉም ጥብቅ ትዕዛዝ አስተላልፈዋል። ፕሬዝዳንቱ ያቀረቡት የትግል ጥሪም ብዙዎችን እያነጋገረ ይገኛል። አብራችሁን ቆዩ፣ በቀዳሚነት የምናደርሳችሁ ይሆናል። ህወሓት የፌዴራል መንግስቱ ለሌላ ዙር ጦርነት ዝግጅት እያደረገ ነው ሲል በድጋሚ ከሰሰ። ከፍተኛ የመንግስት ባለስልጣናት ህወሓት በፌዴራል መንግስቱ ላይ ጥቃት ለመሰንዘር ወስኗል ሲሉ፣ ህወሓትም በተመሳሳይ ትግራይ ላይ ጦርነት ሊከፈት ነው ሲል ከሷል። ከሰሞኑም ህወሓትና ፌዴራል መንግስቱ እርስ በርሳቸው በመካሰስ ላይ ተጠምደዋል። ተጨማሪ ያለን ዶክተር ቴድሮስ አድሃኖም ደቡብ አፍሪካን በጥብቅ አስጠነቀቁ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በደቡብ አፍሪካ በቅርብ ያገረሸውን የውጭ ሀገር ዜጎች ላይ ያተኮረ የጥላቻ ጥቃት አጥብቀው ኮንነዋል። ዝርዝሩን ይዘናል። ከውጭ በተሰማ ሰበር መረጃ የአሜሪካ አየር ኃይልና ስትራቴጂካዊ ግዙፍ የቢ52 የቦምብ ጣይ አውሮፕላን የሙከራ በረራ እያደረገ ባለበት ወቅት በድንገት ተከስክሶ የ8 ሰዎች ህይወት በአሰቃቂ ሁኔታ ማለፉ ተሰማ። ተጨማሪ አለ። በሳይቤሪያ ኢርኩትስክ ግዛት ውስጥ በሚገኝ የልምምድ በረራ ላይ የነበረችና የሩሲያ ስትራቴጂካዊት የቦምብ ጣይ አውሮፕላን የሆነችው ቱ-22ኤም3 መከስከሷን የሀገሪቱ መከላከያ ሚኒስቴር አስታወቀ። መረጃውን ይዘናል። የተከበራችሁ የቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያም የአማራ ወጣቶች እንዲታገሉ አቶ አረጋ ከበደ ጥሪ ያቀረቡ። የአማራ ክልል ፕሬዝዳንት አረጋ ከበደ ለአማራ ወጣቶች የትግል ጥሪ አቅርበዋል። አመራሮቹን ሄዳችሁ ታገሏቸው ሲሉም ተደምጠዋል። አረጋ ይህንን ያሉት ባህር ዳርን ወደ ላቀ ከፍታ ለመውሰድ የወጣቶች ሚና የማይተካ ነው በሚል መሪ ቃላት ከባህር ዳር ከተማ አስተዳደር ወጣቶች ጋር በተወያዩበት ወቅት ነው። ከተማዋን ለነዋሪዎች ምቹ አልባ የሚያደርገውን የአስተዳደር ብልሹነት መሆኑን የጠቀሱት ርዕሰ መስተዳደሩ አመራሩ በቀላሉ የሚገኝ ቀላልና ውሳኔ መስጠት የሚችል መሆን እንዳለበት አጽንኦት የሰጡ ሲሆን በተለይ በህዝብና በሀገር ላይ የሚፈጸሙ የሌብነት ድርጊቶችን ወጣቱ በግንባር ቀደምትነት ሊታገላቸው ይገባል ብለዋል። ሌብነት ውስጥ የመሬት ስርቆት፣ የግብር ስርቆት፣ የኮንትራት ስርቆት ውስጥ የሚገባ ግን መስረቁ ሳያንስ የሚመራውን ድሃ ህዝብ የጎሪጥ የሚያመራር ላይ በጽኑ መታገል ያስፈልጋል ሲሉ የባህር ዳር ወጣቶች በተሰበሰቡበት መልእክት አስተላልፈዋል። ህወሓት የፌዴራል መንግስቱን በሌላ ዙር ጦርነት ዝግጅት ከሰሰ። ከፍተኛ የመንግስት ባለስልጣናት ህወሓት በፌዴራል መንግስቱ ላይ ጥቃት ለመሰንዘር ወስኗል ሲሉ፣ ህወሓትን በተመሳሳይ ትግራይ ላይ ጦርነት ሊከፈት ነው ሲል ከሷል። ህወሓት ባወጣው መግለጫ ፌዴራል መንግስቱን የብልጽግና መንግስት ሲል ገልጾ በትግራይ ላይ ሌላ ዙር ጦርነት ለመክፈት ወታደራዊ ዝግጅት፣ የድሮን ጥቃትና የሰብአዊ እርዳታ እገዳ እያደረገ ነው ሲል ኮንኗል። ቡድኑ የፖለቲካ ልዩነቶችን በድርድር እንዲፈቱ ቢፈልግም ጥቃት ከተፈጸመ ግን ህዝቡ ለህልውና የመከላከል መብት እንዳለውና በጽናት እንደሚፋለም አስታውቋል። ሰሞኑን የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ህወሓት ከኤርትራ መንግስት ጋር በፈጠረው ስውር ጥምረት በሚቀጥሉት ቀናት በፌዴራል መንግስቱ ላይ ጥቃት ለመሰንዘር መወሰኑን አልጀዚራ ላይ ባጋሩ ጽሑፍ ጠቁመው ነበር። ይሁን እንጂ ህወሓት ሰሞነኛ በሚል ባወጣው መግለጫ ይፋ ባደረገው ክስ ከፌዴራል መንግስት በኩል በትግራይ የተለያዩ አካባቢዎች እየተፈጸሙ ያሉ የድሮን ድብደባዎችና ከጫፍ እስከ ጫፍ እየተደረጉ ያሉ የወታደርና የጦር መሳሪያዎችን በማዝመት ፉከራ ላይ ነው በማለቱም ይህንንም ጦርነት ትንኮሳዎች ዋነኛ ማሳያዎች ነው ብሎ አቅርቧል። ድርጅቱ አክሎም ከዚህ በተጨማሪም በትግራይ ህዝብ ላይ በተጣለው ከበባና ክልከላ ምክንያት በአሁኑ ወቅት የሕክምና ቁሳቁስና መሰረታዊ ሸቀጦች እጥረት መከሰቱን ገልጿል። በተለያዩ መጠለያ ጣቢያዎች የሚገኙ ተፈናቃዮችም ወደ ቀያቸው ከመመለስ ይልቅ ላለፉት 3 ወራት ይሰጣቸው የነበረው እርዳታ ሙሉ በሙሉ መቋረጡን አንስቷል። በዚህ ጉዳይ ላይም ከፌዴራል መንግስቱ በተደጋጋሚ የሚነሳ ነገር ያለ ሲሆን ይህም ህወሓት ለሰብአዊ ረድኤት የሚላኩ ምግቦችን ለወታደራዊ ፍጆታ እየተጠቀመ ነው የሚል ነበር። እስካሁን ወደ ግልጽ ጦርነት ያልተገባበት ብቸኛ ምክንያት በትግራይ በኩል ባለው ከፍተኛ ትዕግስት መሆኑን የገለጸው ህወሓት ሊበሏት የፈለጓትን አሞራ ጅግራ ነሽሏታል የሚለውን አባባል በመጠቀም ብልጽግና የትግራይን ህዝብ በጠብ ጫሪነት በመወንጀል ክስ ላይ ተጠምዷል ሲል ኮንኗል። ዶክተር ቴድሮስ አድሃኖም በደቡብ አፍሪካ የሚፈጸመውን የመጤ ጥላቻ ጥቃት ኮነኑ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም
በደቡብ አፍሪካ በቅርቡ ያገረሸውን የውጭ ሀገር ዜጎች ላይ ያተኮረ የጥላቻ ጥቃት አጥብቀው ኮንነዋል። ዋና ዳይሬክተሩ በጥቃቱ ሳቢያ የሰዎች ሕይወት መጥፋቱን፣ በሺዎች የሚቆጠሩ ሰዎች መፈናቀላቸውንና ሌሎች በርካቶችም ለደህንነታቸው ሲሉ ለመሸሽ መገደዳቸውን አስታውቀዋል። ዶክተር ቴድሮስ የተከሰተውን ጥቃት እጅግ ልብ ሰባሪ መሆኑን ገልጸው በመቶዎች የሚቆጠሩ ሰዎች ወደ ፓርላማ ያመሩበት ሰልፍ መደረጉንና በሺዎች የሚቆጠሩ አባወራዎች ከመኖሪያ ቀያቸው መፈናቀላቸውን ጠቁመዋል። እንደ ዋና ዳይሬክተሩ ማብራሪያ የጥቃቱ ሰለባ ከሆኑት መካከል ቢያንስ 5 ኢትዮጵያውያን የተገደሉ ሲሆን በተጨማሪም 5 የሞዛምቢክ ዜጎች በሞሴ አያ አካባቢ ሕይወታቸው አልፏል ብለዋል። ከውጭ በተሰማ ሰበር መረጃ በአሜሪካ የቢ52 ቦምብ ጣይ አውሮፕላን ተከስክሶ የ8 ሰዎች ሕይወት አለፈ። በአሜሪካ ካሊፎርኒያ ግዛት ውስጥ በሚገኘው የኤድዋርድስ የአየር ኃይል እዝ ውስጥ እጅግ አስከፊ የአየር አደጋ ተከስቷል። የአሜሪካ አየር ኃይል ኩራትና ስትራቴጂካዊ ግዙፍ የቢ52 ቦምብ ጣይ አውሮፕላን የሙከራ በረራ እያደረገ ባለበት ወቅት በድንገት ተከስክሶ የ8 ሰዎች ሕይወት በአሰቃቂ ሁኔታ አልፏል ተብሏል። ወታደራዊ ባለስልጣናት በአውሮፕላኑ ውስጥ የነበሩ ሁሉም 8 ሰዎች ሕይወታቸው ማለፉንም በይፋ አረጋግጠዋል። አደጋው የደረሰው ሰኞ ጠዋት በአካባቢው ሰዓት አቆጣጠር 11 ሰዓት ከ20 ደቂቃ ላይ ሲሆን ቦታው ከሎስ አንጀለስ በስተሰሜን በሚገኘው ታዋቂ የኤድዋርድስ አየር ኃይል ማረፊያ ማኮብኮያ አቅራቢያ መሆኑ ተገልጿል። በአውሮፕላኑ ውስጥ የነበሩትና ሕይወታቸውን ያጡት ሰዎች ድብልቅ የሆኑ የወታደራዊ አባላት፣ የኮንትራት ሰራተኞችና የቦይንግ ኩባንያ ባለሙያዎች እንደነበሩ ተገልጿል። አውሮፕላኑ አዲስ የተገጠመለትን የራዳር ማዘመኛ ሲስተም ለመፈተሽ መደበኛ የሙከራ በረራ እያደረገ የነበረ ሲሆን ልክ እንደተነሳ ወዲያውኑ ተከስክሶ በእሳት ተቃጥሏል ተብሏል። ከአደጋው የተረፈ ምንም ነገር እንደሌለም ባለስልጣናቱ አክለው ገልጸዋል። በመሆኑም የአሜሪካ አየር ኃይል ለአደጋው መንስኤ የሚሆን ነገር እስካሁን ያገኘው ፍንጭ እንደሌለና ጥልቅ ምርመራ ለማድረግ እስከ 6 ወር ሊፈጅ እንደሚችል አስታውቋል። ቦይንግ ቢ52 በ1950ዎቹ ጀምሮ በአሜሪካ የጦር ሰራዊት ውስጥ ከፍተኛ አገልግሎት እየሰጠ ያለ ሲሆን ሁለቱም የተለመዱና የኒውክሌር መሳሪያዎችን መሸከም የሚችል ግዙፍና ረጅም ርቀት ተጓዥ ስትራቴጂካዊ የጦር አውሮፕላን ናቸው። በመጨረሻም የሩሲያ የቦምብ ጣይ አውሮፕላን ሳይቤሪያ ውስጥ ተከሰከሰ። በሳይቤሪያ ኢርኩትስክ ግዛት ውስጥ በሚገኝ የልምምድ በረራ ላይ የነበረችና የሩሲያ ስትራቴጂካዊት የቦምብ ጣይ አውሮፕላን የሆነች ቱ-22M3 መከስከሷን የሀገሪቱ መከላከያ ሚኒስቴር አስታውቋል። የኒውክሌር መሳሪያን የመሸከም አቅም ያላትና በሶቪየት ዘመን የተሰራችው ይህች ድምፅ አልባ ፈጣን አውሮፕላን ቀደም ሲል በሶሪያና በዩክሬን ጦርነቶች ላይ ለውጊያ ተልዕኮዎች ስታገለግል ቆይታለች ተብሏል። ይሁን እንጂ የአውሮፕላኑ አብራሪዎች በሰላም ፓራሹት ተጠቅመው መውረዳቸውንና በምድር ላይ በሰዎችም ሆነ በንብረት ላይ የደረሰው ጉዳት አለመኖሩን ሚኒስትሩ ገልጿል። ይህ የአውሮፕላን መከስከስ አደጋ የተከሰተውም የዩክሬኑ ፕሬዝዳንት ቮልዲሚር ዘለንስኪ ሩሲያን በዩኔስኮ የተመዘገበ ታሪካዊ ካቴድራል ላይ ሆን ብላ ጥቃት የፈጽማለች ብለው በከሰሱ በሰዓታት ልዩነት ውስጥ ነው። በኬቭ በሚገኘውና በኦርቶዶክስ ክርስትና እምነት ተከታዮች ዘንድ እጅግ ቅዱስ ስፍራ ተብሎ በሚታወቀው የዶርሚያ ካቴድራል ገዳም ውስጥ በሩሲያ የአየር ድብደባ ምክንያት ከፍተኛ የእሳት አደጋ ተከስቷል። ፕሬዝዳንት ዘለንስኪ ለዚህ ጥቃትም ሩሲያን ቢከሱም በአንጻሩ የሩሲያ መንግስት የቀረበበትን ውንጀላ ፍጹም የሐሰት ወሬ ነው በማለትም አስተባብሎታል። ዜናዎቻችን አበቃን። በሰላም ቆዩን።